ከአዲስ አበባ ጋር በተያያዘ ሐሳባቸው ሌላ ነው። እኔ አዲስ አበባን ዴሞግራፊ እንቀይራለን ብዬ አልተናገርኩም። እንኳንስ እንዲህ ለማድረግ ለማሰብ የሚዳዳኝ እብድ አይደለሁም። እነዚህ ምሳሌዎች ተነሱ እንጂ አቶ ለማ በብልጽግና እነሱም በአቶ ለማ ላይ መቃቃርን ከወለዱ መሰነባበታቸው ግልጽ ነበር። እነሆ አሁን ስልጣን ላይ ያሉት የኦቦ ለማ መገርሳ አባራሪዎች ናቸውና ሰውየውን የታደረሷቸው የሚል ጥያቄ ተደጋግሞ ይነሳል። ለመንግስት ቅርበት ያላቸውና ድጋፋቸውን ለጠቅላይ ሚኒስትር አብይና ለፓርቲያቸው የሚሰጡ የመገናኛ ብዙሃን አቶ ለማ መገርሳ አሁንም የግንኙነት መስመሮቻቸው እንደተቋረጠና በቤታቸው እንዲቆዩ ተደርገው እንደሚገኙ ቦሌ አካባቢ ተብሎ በተጠራው ቤታቸው ውስጥም እንዳሉ እየዘገቡ ይገኛሉ። ሰሞኑን በአዳማ ስብሰባ ተቀምጦ የነበረው የኦሮሚያ ብልጽግና ፓርቲም እሳቸውን ወደ ብልጽግና እንዲመለሱ ጥሪ እንዳቀረበላቸው እነዚሁ የመገናኛ ብዙሃን ነግረውናል። ለግላቸውና ለሚፈልጉት ቡድን ብቻ መስራት ካቆሙ፣ ሱስናት ላሏት ኢትዮጵያ ብቻ ከሰሩ፣ የስነ ምግባር ለውጥ ካመጡ ይመለሱ ማለቱም አሁን